ጤና ይስጥልኝ ተመልካቾቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በአዲስ ሲዝን ተገናኝተናል። ሲዝን 2 ኤፒሶድ 1 የመጀመሪያው ኤፒሶድ ማለት ነው። ዛሬ የምናየው መጽሐፍና ፕሪንሲፕል ስለ ሊደርሺፕ እና ኢንቨስትመንት ቲንክ ኤንድ ግሮው ሪች የሚለውን መጽሐፍ እሱን ነው ዛሬ የምናየው። በዚህ ሲዝን እንግዲህ በዚህ መጽሐፍ ላይ ተመርኩዘን የተለያዩ ፕሪንሲፕሎችን እናያለን ማለት ነው። ዋናው ዓላማችን ምንድነው ብለናል? ሊደሮችን ማፍራት፣ ኢንቨስተሮችን ማፍራት። በማንኛውም ቦታ ሊደር ስንል የአገር ጠቅላይ ሚኒስትር ሊሆን ይችላል፣ የአንድ ትልቅ ካምፓኒ ሲኢኦ ሊሆን ይችላል። ሊደር ስንል እነዚህ አይነት ከሁሉንም መሪ መሆን የሚችሉ ሰዎች ማለት ነው፣ በየትኛውም ኤሪያ ላይ ማለት ነው። እና ደግሞ ኢንቨስተሮችን እንዴት ነው ማፍራት የምንችለው የሚለውን የዛሬ እንግዲህ ቲንክ ኤንድ ግሮው ሪች ከሚል በጣም ክላሲክ የሆነ መጽሐፍ ኦልሞስት 100 ዓመት አካባቢ ሆኖታል መጽሐፉ። ግን በቃ ብዙ ኢንቨስተሮች ብዙ ሊደሮች ያን መጽሐፍ ያነቡታል፣ ተግባራዊም ለማድረግ ይሞክራሉ ማለት ነው። ወደ 13 ፕሪንሲፕሎች አሉት። እኛ እንግዲህ ዛሬ በትኩረት የምናደርገው የመጀመሪያውን ፕሪንሲፕል ስኬት ከፈለክ በሊደርሺፕ እና በኢንቨስትመንት ላይ ስኬት ከፈለክ ለዓላማ እንደ እሳት የሚንቀለቀል ፍላጎት ያስፈልጋል የሚለውን ነው ዛሬ የምናየው። ምንድነው አልኳችሁ? ለምታልመው ዓላማ በኢንቨስትመንትም ሊሆን ይችላል፣ በሊደርሺፕ ሊሆን ይችላል። ያን ዓላማህን ያን ጎልህን ማሳካት ከፈለክ የመጀመሪያው ነገር መነሻው ነገር እንደ እሳት የሚንቀለቀል ፍላጎት ሊኖር ይገባል። ለምታስበው ዓላማ ማለት ነው። ጎል ላልከው ነገር እንደ እሳት የሚንቀለቀል ፍላጎት ሊኖር ይገባል የሚለውን ነው ዛሬ የምናየው። መጀመሪያ ስለ መጽሐፉ ትንሽ በጥቂቱ ልበል፣ ስለ መጽሐፉና ስለ ደራሲው ማለት ነው። ይሄ መጽሐፍ እንግዲህ የተጻፈው ወደ 1937 በአውሮፓውያን አቆጣጠር አካባቢ ነው ማለት ነው። ቲንክ ኤንድ ግሮው ሪች የሚለው መጽሐፍ ማለት ነው። እና መጽሐፉ ወደ 13 አካባቢ ፕሪንሲፕሎች አሉት። እንግዲህ በዚህ ሲዝን 2 ብለን የጀመርናቸው ዛሬ ኤፒሶድ 1 አንዱን ፕሪንሲፕል ነው የምናየው። 1 2 3 4 ኤፒሶዶች የተለያዩ ፕሪንሲፕሎችን ነው የምናየው ማለት ነው። እና ወደ 13 ፕሪንሲፕሎች አሉት። እኛ ግን እየጨመቅን የተወሰኑትን አንድ ላይ እያደረግን ነው የምናየው። እና እንግዲህ እንዳልኳችሁ ይህን መጽሐፍ የጻፈው ናፖሊዮን ሂል ይባላል። ከ1883 እስከ 1970 ዓ.ም አካባቢ የኖረ ጋዜጠኛ ነው፣ ጸሐፊ ነው። ይህን መጽሐፍ ለመጻፍ ከ20 ዓመት በላይ በጣም በዛን ጊዜ የነበሩ ትልልቅ ኢንቨስተሮችን አናግሯል። እነ አንድሪው ካርኒጌን የመሳሰሉ፣ እነ ፎርድን የመሳሰሉ የፎርድ መኪና ባለቤት ማለት ነው፣ እነ ቶማስ ኤዲሰንን የመሳሰሉ። ቶማስ ኤዲሰን ታውቃላችሁ፣ ያልፈጠረው አይነት የኤሌክትሪክ አምፖል ምናምን ያልፈጠረው አይነት መሳሪያ የለም። ምን ማለት ነው? በአሁን ጊዜ አነጋገር ልክ ይሄ ሰውዬ መጽሐፉን የጻፈው ልክ ቢል ጌትን አናግሮ፣ ኤለን መስክን አናግሮ፣ ጄፍ ቤዞስን አናግሮ አላደል ዓለም ላይ ያሉ ትልልቅ ባለሀብቶችን፣ ኢንቬንተሮችን፣ ስራ ፈጣሪዎችን አናግሮ የጻፈው መጽሐፍ ነው። በዛን ጊዜ አነጋገር ማለት ነው። 20 ዓመት በዛን ጊዜ አነጋግሮ ከዛ በ1937 ነው ያንን መጽሐፍ የጻፈው ማለት ነው። እና እነሱ የነገሩትን ኢንተርቪው አድርጎ ያገኘውን ነገር ጨምቆ ነው እነዚህን 13 ፕሪንሲፕሎች ሰዎች ከፍተኛ ሰክሰስፉል የሆነ ቦታ ላይ የደረሱ ሰዎች የነገሩትን ጨምቆ ነው ያቀረበው ማለት ነው። እና የመጀመሪያው ፕሪንሲፕል ዲዛየር የሚለው ነው። በርኒንግ ዲዛየር፣ በቃ ለምትፈልገው ዓላማ እንደ እሳት የሚንቀለቀል ፍላጎት ያስፈልጋል የሚለው ነው ፕሪንሲፕል 1 ያደረገው።
አሁን እንግዲህ ዲዛየር ስንል ፍላጎት ስንል ምኞት አይደለም ወይንም ህልም አይደለም። ከምኞትና ከህልም የተለየ ነው። እንዴት ነው የተለየ የሚለውን ነገር እናየዋለን። መመኘት ማለት ለምሳሌ ዛሬ እኔ አሜሪካ ፕሬዝዳንት ብሆን ብዬ መመኘት እችላለሁ። ያ ዊሽ ነው፣ ምኞት ነው የሚባለው። ድሪም ደግሞ አለ። ድሪም ደግሞ የሆነ ነገር የምታልሙት ነገር አለ አይደል? ልክ እንደዚህ ሆኜ እንደዚህ አድርጌ ትልቅ ቢዝነስ ከፍቼ ምናምን ብላችሁ የሆነ ድሪም የምታደርጓቸው ነገሮች አሉ። ያ ድሪም ነው። ድሪሙ እንግዲህ ምን ይሰጠናል? ያንን ወደ ጎል ስናመጣው ምን ድሪም የምናደርገውን ነገር ጎል አድርገ ነው አክሽን ስንጨምርበትና እዛ ላይ ኢሞሽን ስንጨምርበት ምን ይሆናል? ዲዛየር የምንለው ፍላጎት የምንለው ይመጣል ማለት ነው። ገባችሁ? አሁን እዚህ ጋር ዲዛየር የሚለው ጀስት ህልም ብቻ አይደለም። ህልሙ ላይ በቃ ውስጣዊ የሆነ ፍላጎት መጨመር አለብን። ከዛ ደግሞ አክሽን መጨመር አለብን። ለዛ ሊያስኬደን የሚችለው አክሽን ካልጨመርንበት ዝም ብሎ በቃ ምኞት ብቻ ሆኖ ይቀራል ማለት ነው። ዊሽ ብቻ ሆኖ ይቀራል ማለት ነው። ለምሳሌ አንድ ሰው ምን አለ ሀብታም በሆንኩ ቢል ጀስት እንዳልኳችሁ ዊሽ ነው፣ በቃ ምንም እንትን የለው። ግን ዲዛየር እንዲሁም ፍላጎት እንዲሁም ምን መሆን አለበት? ሀብታም ሲል ምን ማለት ነው? ለምሳሌ ምን አለ 10 ሚሊዮን ብር በኖረኝ የዛሬ ለምሳሌ 5 ዓመት። ከዛስ ዋና ዓላማው ምንድን ነው? ብር እንዲኖር የምትፈልገው ይህን የማስበውን ስራ ጀምር ነበረ። ገብቷችኋል? አሁን ጎል ሴት አደረጋችሁ ማለት ነው። ዲዛየር ማለት ያ ነው። ከዛ የሚንቀለቀል ዲዛየር፣ ልክ እንደ እሳት የሚነድ ዲዛየር ያልኳችሁ ምንድን ነው? ከዛ በቃ ለዛ ኮሚት ታደረጋላችሁ ማለት ነው። እዛ ለመድረስ አንድ ብላችሁ አክሽን ትጀምራላችሁ ማለት ነው። በኋላ ላይ አንድ ምሳሌ እዚህ መጽሐፍ ላይ የተጠቀሰውን አንድ ምሳሌ ባርንስ ስለሚባል ሰው እንዴት ከቶማስ ኤዲሰን ጋር እንደሰራ እነግራችኋለሁ በኋላ። የዲዛየር ይሄ ከውስጥ የሚነድ ፍላጎት ምንም ባይኖረን እንኳን እንዴት የት ቦታ ሊያደርሰን እንደሚችል ስለሚያሳይ ማለት ነው። ኢትዮጵያ ስርም በጣም ብዙ ምሳሌዎች አሉ ለዛ የሚሆን ማለት ነው። ለምሳሌ ኃይሌ ገብረስላሴን ውሰዱት። ኃይሌ ገብረስላሴ ጀስት ከመሬት ተነስቶ አይደለም አሁን ላለበት ደረጃ የደረሰው አይደል? ውስጡ የሚንቀለቀል ፍላጎት ነበረ፣ እንደ እሳት የሚነድ አትሌቲክስ ላይ ሪኮርድ መስበር፣ ማሸነፍ 10,000 ሜትርን 5,000 ሜትርን ሌሎቹንም ማሸነፍ የሚል ውስጡ የሚንቀለቀል ፍላጎት ነበረ ማለት ነው። ዝም ብሎ የዓለምን ሪኮርድ መስበር ፈልጋለሁ ስላለ አይደለም። ዛሬ በእነዚህ ሆቴሎች ምናምን ትልልቅ ኢንቨስትመንት ላይ ተሰማራው አይደል? ሰልጥኖ ተራራ ወጥቶ ወርዶ ደክሞ ከዛ እንዳለውም ይሄ ውስጡ የሚነደውን ፍላጎት አትሌቲክስ ላይ አሳይቶ ከዛ በዛ አሸንፎ ሪኮርድ ሰብሮ ያ ደግሞ ምን ፈጠረለት? እድሎች ፈጠሩለት። የተለያዩ ማርኬቶች ኮሜርሻል እንትኖችን አገኘ። ከዛ ከአትሌቲክሱም ከማርኬቲንጉም ከተለያየ ነገር የሚያገኘውን ሰብስቦ ደግሞ ወደ ኢንቨስትመንት ላይ ተሰማራ። ገብቷቸዋል? መንገዱ ራሱ እየተጠረገ መጣለት ማለት ነው። በአንድ ጊዜ ሚሊዮነር ቢሊዮነር አልሆነም ኃይሌ ገብረስላሴ። ውስጡ የሚንቀለቀል ፍላጎት ነበር፣ በቃ የማሸነፍ መጀመሪያ በአትሌቲክሱ ማለት ነው። በአትሌቲክሱ ሲያሸንፍ ደግሞ ያ የሚሰጠው ተስፋ ደግሞ ወደ ምን ወሰደው? ትልቅ የሆነ ኢንቨስተር የመሆን ደግሞ ውስጡ የሚንቀለቀል ነገር ስላለ የሚነድ እሳት ስላለ የተለያዩ ኢንቨስትመንቶችን ሰራ ማለት ነው። ያ ነው በቃ ውስጣችን ከፍተኛ የሚንገበገብ እሳት ከሌለ ለፍላጎታችን ማለት ነው ሰክሰስፉል ለመሆን የመቻል እድላችን በጣም አነስተኛ ነው ማለት ነው። ይሄን እምላችሁ እንግዲህ በኢንቨስትመንት እንዳልኳችሁ ሊሆን ይችላል፣ በስራም ላይ ሊሆን ይችላል። ዊሽ ብቻ አይደለም፣ ምኞት ብቻ አይደለም። ዲዛየር ማለት ዊሽ ሳይሆን ከዛ አክሽን መጨመር አለባችሁ፣ መንቀሳቀስ መጀመር አለባችሁ። ያን ለማሳካት የሚያስችል አንድ እርምጃ መጀመር፣ ፕላን ማድረግ። ከዛ ለዛ የሚያስኬድ ነገር ካላረጋችሁበት ጀስት ዝም ብሎ ዊሽ ነው የሚቀር። አሁን አንዳንድ ጊዜ ኢትዮጵያ ስር አነቃቂ ንግግሮችን ያለው እኔ ሚሊዮነር ነኝ፣ እኔ ቢሊዮነር ነኝ ይላል። ኦኬ ጥሩ ነው፣ ያንን እንትን ማድረግ ማኒፌስት ማድረግ ጥሩ ነው። ግን እንዴት አድርገ ነው የምትሆነው? በጨበጣ ሚሊዮነር አትሆንም፣ በጨበጣ ቢሊዮነር አትሆንም፣ ወይ በጨበጣ የቴሌ ስራ አስኪያጅ አትሆንም፣ ወይ በጨበጣ የኢትዮጵያ ንግድ ባንክ ስራ አስኪያጅ አትሆንም፣ ወይ በጨበጣ 6-7 ካምፓኒ ባለቤት አትሆንም፣ ኢቨን የአንድ ሱቅ ባለቤት አትሆንም በጨበጣ። ምኞት ጥሩ ነው፣ ዊሹ በጣም ጥሩ ነው፣ ድሪሙ ጥሩ ነው። ግን ለነዚህ ድሪም እና ዊሽ
አክሽን መጨመር አለበት። ከውስጥ የሚንቀለቀል ፍላጎት መጨመር አለብን ማለት ነው። ስለዚህ ዲዛይሬን ለማሳካት እልሜን ለማሳካት ምንድነው ይሄንን ዊሽን በምን መንገድ ነው ላሳካ የምችለው የሚሉን 1-6-7 የሆኑ ፖይንቶችን እናያለን ማለት ነው። አንደኛ ይሄ ፍላጎታችሁ በጣም ስፔሲፊክ መሆን አለበት። በቃ በግልጽ አጣርታችሁ ማወቅ አለባችሁ ፍላጎታችሁ። ሀብታም መሆን እፈልጋለሁ ብትሉ ይሄ እንዳልኳችሁ እንትን አይደለም፣ ዲዛይር አይደለም፣ ምኞት ነው። በቃ ባዶ ምኞት ነው። ይሄ ማለት ያለባችሁ ምንድነው? ለምሳሌ የኢትዮጵያ ጠቅላይ ሚኒስትር መሆን ነው የምፈልገው። አሁን ይሄ ስፔሲፊክ ነው። በቃ የኢትዮጵያ ጠቅላይ ሚኒስትር መሆን ነው የምትፈልጉት። መጀመሪያ ስፔሲፊክ የሆነ ጎል ያስፈልጋችኋል ያልኳችሁ ይሄ ነው። የኢትዮጵያ ኤታማዦር ሹም ነው የምፈልገው። የአየር መንገድ ስራ አስኪያጅ መሆን ነው የምፈልገው። 6 ትላልቅ ካምፓኒዎችን ኢትዮጵያ ስር መመስረት ነው የምፈልገው። ወይንም እንደ ዳንጎቴ በመላው አፍሪካ የተስፋፋ ትልልቅ ካምፓኒዎችን መመስረት ነው የምፈልገው። አሁን ጎላችሁ ምን ሆነ? ስፔሲፊክ ሆነ ማለት ነው። ምን ያህል የሚለውን ይመልሳል። መቼ የሚለውንም መመለስ መቻል አለባችሁ። መቼ ነው የኢትዮጵያ ጠቅላይ ሚኒስትር መሆን የምትፈልጉት? ዛሬ ለምሳሌ 20 ዓመት ከሆነ 40 ዓመት ሲሆነኝ የኢትዮጵያ ጠቅላይ ሚኒስትር መሆን እፈልጋለሁ። ምክንያቱም 20 ዓመቱን የምትሰጠው ለምንድን ነው? ለአክሽኑ ማለት ነው። እዛ ለመድረስ የሚወስድብን ጊዜ ገምተ መሆን አለበት እንጂ ነገ የኢትዮጵያ ጠቅላይ ሚኒስትር ሆናለሁ ብትል አትሆንም። ያን ወደ ቅዠት እየሄደ ነው ማለት ነው። ገብቷችኋል? እና ስፔሲፊክ የሆነ ጎል ምን ያህል መቼ እና ዓላማው ምንድን ነው? ያን የምትሆንበት ምክንያት ዓላማው ምንድን ነው? ጠቅላይ ሚኒስትር ብቻ መሆን አይደለም ፍላጎትህ መሆን ያለበት። ጠቅላይ ሚኒስትር የምትሆነው ለምንድን ነው? ኢትዮጵያን ከድህነት ለማውጣት ሊሆን ይችላል አይደል? ዓላማ ከሌለው ጀስት ኢትዮጵያ ጠቅላይ ሚኒስትር ለመሆን ብቻ ብላ አትሆንም። ስለዚህ ተመልከቱት። አሁን ዊሹን ወደ ጎል ስለውጠው፣ ወደ ዲዛይር፣ ወደ ሚነድ ዲዛይር ስለውጠው ምን አደርገዋለሁ ማለት ነው? የዛሬ ለምሳሌ 20 ዓመት የኢትዮጵያ ጠቅላይ ሚኒስትር ሆኜ ኢትዮጵያን ዓለም ላይ ካሉ የበለጸጉ ሀገራት ተርታ አሰልፋታለሁ። አሁን በቃ ይሄ ፍላጎታችሁ ቬሪ ስፔሲፊክ ሆነ ማለት ነው። ወይንም ደግሞ የዛሬ 20 ዓመት ኢትዮጵያ ስር አሉ የሚባሉ ትልልቅ ሆቴሎችን በእያንዳንዱ ሪጅን መስርቼ ቼን የሆነ ልክ እንደነ ሂልተን እንደነ ሌሎች ትልልቅ ካምፓኒዎች አይነት ትልልቅ ሆቴሎች መስርቼ በቃ የኢትዮጵያን የቱሪዝም እድገት አሳድጋለሁ እና የነዚህ ካምፓኒዎችን ዓለም ላይ ያሉ የተለያዩ ሰዎች ወደ ኢትዮጵያ መጥተው እንዲዝናኑ ኢትዮጵያ እንዲያውቁ አደርጋለሁ። አሁን ጎላችሁ ስፔሲፊክ ሆነ ማለት ነው። ምን፣ መቼ፣ ለምን ዓላማ የሚለው አንደኛው እንግዲህ ያንን ክሊርሊ ማወቅ አለባችሁ ማለት ነው። ሁለተኛ ህልማችሁን ይሄንትን ዲዛይራችሁን ውስጣችሁ የሚነደውን ፍላጎት ለማሳካት በጣም ዲፕ ኢሞሽን ከዛ ጋር እውነተኛ በቃ ፍላጎት ፍቅር ማሳደር አለባችሁ። ለምንድን ነው ይሄን የፈለጋችሁት መመለስ መቻል አለባችሁ። ይሄን ሳረገው በህይወቴ ምን ይመስላል የሚለውን ምን አይነት ችግር ነው በህይወቴ የሚቀረፈው ይሄን በማድረጌ ምን አይነትስ ነፃነት ነው የማገኘው ይሄን በመስራቴ ማለት ነው። ጠቅላይ ሚኒስትር ከሆናችሁ ኢትዮጵያን በፖሊሲ በምትፈልጉት ፖሊሲ መምራት አቅጣጫ ይኖራችኋል ማለት ነው። ወይንም ደግሞ የኢትዮጵያ አየር መንገድን ዓለም ላይ ካሉ ለምሳሌ በጣም ቶፕ የሚባሉ ከ1 እስከ 3 ተከተዋለሁ ከሆነ ፍላጎታችሁ የዛሬ ስንት ዓመት 5 ዓመት ወይ 10 ዓመት ብላችሁ ከወሰዳችሁ በቃ ስፔሲፊክ ዓላማው ምንድነው ለምንድነው ምናምን የሚለውን በሙሉ ትመልሳላችሁ ማለት ነው። ከዛ ወዲህ ምንድነው ማለት ነው ውስጣችሁ እንደ እሳት የሚንቀለቀል ፍላጎት ፈጠራችሁ ማለት ነው። ሞኖክሴ መሆን ነው የምፈልገው። በቃ ከእግዚአብሔር ጋር በጥልቀት የሚያገናኘኝ እንትን ነው መሆን የምፈልገው። በቃ መመንኮስ ነው የምፈልገው። እዛችኋል እቺን አሁን 5-6 ዓመት ነገሮቹን ካስተካከልኩ በኋላ በቃ ዓለምን ትዬ መመልኮስና ከእግዚአብሔር ጋር መገናኘት ነው የምፈልገው። ዲፕ የሆነ እንትን ዓላማ አላችሁ ማለት ነው። በብዙ ነገር ነው የሚሰራው ይሄ ጀስት ለኢንቨስትመንት ለሊደርሺፕ ሳይሆን ኢቭን በትምህርት አኳያ ለምሳሌ ሃይስኩል ጨርሼ የምፈልገው እንደዚህ አይነት ሜዲካል ስኩል ወይ ኢንጂነሪንግ ወይ አካውንቲንግ ወይ ደግሞ ጂኦሎጂ፣ ማትስ፣ እንግሊሽ አስተማሪ መሆን ነው የምፈልገው። በቃ ለዛ የሚሆን እንደዚህ አድርጌ ውስጣችሁ የሚንቀለቀል ፍላጎት እንደ እሳት የሚነድ ፍላጎት መኖር አለበት ማለት ነው። ከዛ ሶስተኛ ደግሞ እምነት መኖር አለበት። ይህን ነገር አሳካዋለሁ የሚል እምነት ማሳደር መቻል አለባችሁ።
እምነት ካላሳደራችሁ ያን ነገር እናንተ ያላመናችሁት ማን ሊሰራላችሁ ነው? ስለዚህ እምነት ያስፈልጋችኋል ማለት ነው። ይሄን ነገር አሳካለሁ የሚል እምነት ልታሳድሩ ይገባል። ከዛ ደግሞ ፕላን ማድረግ መጀመር አለባችሁ። መነሻው ምንድን ነው? አሁን ለምሳሌ ኃይሌ ገብረስላሴ የዓለምን ሪኮርድ ሰብራለሁ ብሎ ከአሩሲ በቆጂ ሲነሳ ዘሎ የዓለም ኦሎምፒክስ ላይ አይደለም ለመሳተፍ ሄደው አይደል እንዴ? ምንድን ነው ያደረገው? እዛው ከበቆጂ መሮጥ ጀመረ። የክልሉ የምናምን የወረዳ ምናምን እያለ እየተሳተፈ አዲስ አበባ እያለ በጣም ብዙ ውጣ ውረዶች አሉት። ግን በቃ አክሽን ፕላን አድርጋችሁ መጀመር አለባችሁ ማለት ነው፣ ከስር ጀምራችሁ። ካለበለዛ ያን ልታሳኩ አትችሉም ማለት ነው። ፕላን ምንም በቃ ቬግም ቢሆን አትሊስት በቃ ፕላኔ ይሄን አድርጌ ከዛ እዚህ ቦታ ደርሳለሁ የሚል እንትን ማስቀመጥ አለባችሁ። ከዛ ደግሞ በቃ ያለ መሰልቸት ያለ ማቋረጥ መስራት መጀመር አለባችሁ ማለት ነው። እዛ ላይ የሆነ ሰዎች አንተ ቅዠታም ሲሏችሁ የምታቀሙ ከሆነ ሰዎች ደግሞ እንትን ስላችሁ ብድግ የምትሉ ከሆነ አይሆንም። በቃ ፐርሲስት ማድረግ አለባችሁ። ያለ መታከት ያለ መድከም ለዛ ዓላማ ራሳችሁን መስጠት አለባችሁ ማለት ነው። ኮሚት ማድረግ አለባችሁ ማለት ነው፣ ያንን ለማሳካት ማለት ነው። ኮሚት አድርጋችሁ ካልሰራችሁ ይህንን እንደ እሳት የሚነድ ፍላጎታችሁን መጠቀም አትችሉ ማለት ነው። ስለዚህ ለሰክሰስ እነዚህ ኢንቨስተሮች ሂል ያናገራቸው ናፖሊዮን ሂል ያናገራቸው ኢንቨስተሮች አብዛኞቹ ይህን የነገሩት ማለት ነው። ለመነሻችን የመጀመሪያው ነገር እዚህ ለመድረስ ዋናው መጀመሪያ መነሻችን ውስጣችን በቃ በተለያየ ዘርፍ ማለት ነው በጣም እንደ እሳት የሚንቀለቀል ፍላጎት ነበረ ነው። ያንን ነው አንደርስታንድ ያደረገው የተረዳው ማለት ነው። እናንተም ለምሳሌ አንድ ካፌ ከሆነ መክፈት የምትፈልጉት ዛሬ ዜሮ ከሆናችሁ ካፌ እንዴት ነው ልከፍት የምችለው? እንዴት ነው መነሻ ብር የማገኘው? እንዴት ነው ቡና የሚሰራው? እንዴት ነው በቃ ብራንድ የሆነ ዶናትና ኮፊ ብቻ የሚሸጥ አዲስ አበባ ስር 3-4 ብራንች ያለው ካፌ መክፈት ፈልጋለሁ። ያ እንደ እሳት የሚንቀለቀል ፍላጎት ካላችሁ ቅድም ያልኳችሁን ነገሮች በሙሉ መስራት ትጀምራላችሁ። ራሳችሁን ማሳመን አለባችሁ። መንቀሳቀስ ፕላን ማድረግ አለባችሁ። ከዛ ያለመታተር መስራት አለባችሁ። ኬክ ቤት ተቀጥራችሁ ሊሆን ይችላል፣ ቡና ቤት ተቀጥራችሁ፣ ካፌ ውስጥ ተቀጥራችሁ ሊሆን ይችላል። ልምድ ወስዳችሁ በቃ በእንደዛ ነው የምታዳብሩት ማለት ነው። መውደቅ አለ፣ መነሳት አለ፣ ያለ ማሳካት ማለት ነው። ግን መንገዳችሁን ቀጥ ብላችሁ ይዛችሁ ነው የምትሄዱት ማለት ነው። ናፖሊዮን ሂል አንድ እዚህ መጽሐፍ ላይ የነገረን ታሪክ ምንድን ነው? ኤድዊን ባርንስ የሚባል አንድ ሰው ነበረ በዛን ጊዜ ማለት ነው። ይሄ ሰው ጀስት ተራ ሻጭ ነበረ እዛ የሚኖርበት ቦታ ላይ ማለት ነው። ምን ያስባል? የቶማስ ኤዲሰን የቢዝነስ ፓርትነር መሆን እፈልጋለሁ ይላል። አስቡት። በአሁን ጊዜ ማለት በአሁን ጊዜ ተነስታችሁ እናንተ የሄለን መስክ የቢዝነስ ፓርትነር መሆን እፈልጋለሁ ብላችሁ እንደማለት ነው የዛን ጊዜ ማለት ነው። ከቶማስ ኤዲሰን ጋር መስራት ማለት በጣም የማይታሰብ እንትን ነው። ልክ በአሁን ጊዜ ከቢል ጌት ጋር በቃ የቢዝነስ ፓርትነር መሆን እፈልጋለሁ ብሎ እንደመነሳት ማለት ነው። ይሄ ባርንስ የሚባለው እዚህ መጽሐፉ ላይ ያገኘሁትን ታሪክ ነው የምነግራችሁ። ባርንስ የሚባለው ምን አለ? በቃ ኤዲሰን ጋር ሄጄ ከሱ ጋር የቢዝነስ ፓርትነርሺፕ ፈጥሬ መስራት አለብኝ። ዜሮ እኮ ነው፣ ምንም የለው፣ ኪሱ ብር የለ ምናምን የለ። ከዛ በቃ በትሬን ተሳፈረና ወደ ኒው ጀርሲ ሄደ ማለት ነው። ኒው ጀርሲ ቶማስ ኤዲሰን ጋር ሄዶ በስንት መከራ በዚህም በዛም ብሎ ከቶማስ ኤዲሰን ጋር ተገናኘ ማለት ነው። ፍላጎቱን አስቡት እንግዲህ። ብዙ ብር ሳይዝ ምንም ሳይኖረው ነው ተነስቶ ሄደው። ዝቅተኛ የሆነ ስራ ሰጠው ማለት ነው ለባርንስ፣ የሆነ መሬት መወልወል ምናምን። አስቡት። ይሄ ልጅ የሚያስበው ልብ ውስጥ የሚንቀለቀለው እሳት ከቶማስ ኤዲሰን ጋር አብሮ ሰርቶ ትልቅ የቢዝነስ ፓርትነር ለመፍጠር ነው። ምንም እኮ የሌለው ሰው ነው። አሁን የመጀመሪያው እርምጃው ምንድን ነው? በዜሮ ተነስቶ ኒው ጀርሲ ቶማስ ኤዲሰን አለበት የተባለ ቦታ አጥንቶ ሄዶ ቶማስ ኤዲሰንን እንደምንም አግኝቶ የቶማስ ኤዲሰን ተቀጣሪ ሆነ ማለት ነው። ድርጅቱ ስር መሬት መወልወል ማለት ነው። ከዛ እዛ እየሰራ ምንም በቃ ዓላማ ስላለው አንገቱን ደፍቶ ነው የሚሰራው። ይለምዳል። ምንድን ነው የሚሰራው? ሴልሶች እንዴት ነው የሚሰሩት? ምናምኖች እንዴት ነው የሚሰሩት? ቶማስ በቃ በሙሉ ማጥናት ጀመረ። በቃ ኦልሞስት የጥናት ጊዜ ነበረ ለሱ። የጠራጊነት ጊዜ ሳይሆን የጥናት ጊዜ ነው ለሱ። ከዛ ቶማስ ኤዲሰን የሆነ አንድ ዲቫይስ ፈለሰፈና
እዛ ለየሱ ሴልስ ፐርሰኖች እንዲሸጡ ሲነግራቸው ብዙም ኢንተረስትድ አልሆኑም። ያለ መሸጥ ማለት ነው። ኢንተረስትድ አልሆኑም። ባርንስ ምላችሁ ሰው ለእኔ እድሉን ስጠኝ እኔ እሸጠዋለሁ አለው ለቶማስ ኤዲሰን ማለት ነው። እድሉን ለእኔ ስጠኝና እኔ እሸጠዋለሁ አለው። ኦኬ ሞክር ብሎ ሰጠው ማለት ነው። ባርንስ ያንን ዕቃ ወስዶ መቸብቸብ ጀመረ ማለት ነው። በቃ ቸበቸበ ታይቶ በማይታወቅ ሁኔታ ኦልሞስት የዛ ዕቃ ወኪል እስኪሆን ድረስ ማለት ነው። ቶማስ ኤዲሰን የሚያመርተው የዛ ዕቃ ወኪል ሆኖ መጨረሻ ላይ ሀብታም ሆኖ ሚሊዮነር ሆኖ ነው የሞተው ይሄ ሰው ማለት ነው። ድሪሙን አሳክቷል ማለት ነው። ግን እንደሄደ እንዳለው ቀጥታ የቢዝነስ ፓርትነር አልሆነም ከቶማስ ኤዲሰን ጋር። ተራ ጠራጊ ሆኖ ገብቶ ያጠና የሰራ ምን እያለ ብዙ ጊዜ ብዙ ዓመት ፈጅቶበት ነው መጨረሻ እዛ ሌቭል ላይ የደረሰው ማለት ነው። መጨረሻ ግን ድሪሙን አሳካ፣ እልሙን አሳክቷል። በሴልስ የቶማስ ኤዲሰንን ዕቃ በመሸጥ ፓርትነር ሆኖ ቢዝነስ አሶሺየት ሆኖ የተሳካ ህይወት ኖሮ ጥሩ ህይወት አሳልፎ ነው የሞተው ባርንስ ማለት ነው። አስቡት የሆነ ኤለን መስክን አነጋግራችሁት ኤለን መስክ ኦኬ እና ከፈለክ መሬት ወልብላለሁ ብሎ አስገብቷችሁ ከዛ መሬት ወልብላችሁ ምን ብላችሁ መጨረሻ ግን የቴስላ ዋናው የሽያጭ ኃላፊ ስትሆኑ ብላችሁ አስቡት። የዓለም ወይንም የአሜሪካ የቴስላ የሽያጭ ዋና ኃላፊ። ይሄ እኮ እንግዲህ የምላችሁ ምንም የሌለው ሰው ነው። ምንም የለኝም ዜሮ ነኝ ብላችሁ ተስፋ እንዳትቆርጡ ነው ይህን ምሳሌ ያመጣሁላችሁ። ከምን ተነስቼ ነው ምን ሰርቼ ነው እዛ ደረጃ የምደርሰው የሚለው ዋናው ነገር ውስጣችሁ እንደ እሳት የሚነድ ፍላጎት አለ ወይ ነው። ያ ከሌለ ገና ያ ምንድን ነው የኔ ፍላጎት የሚለውን ማወቅ አለባችሁ መጀመሪያ። ያን ፍላጎት ካላወቃችሁ ይሄ ቪዲዮ ምንም አይጠቅማችሁ፣ ምንም አይጠቅማችሁ። ይሄን ማወራው የሆነ ፍላጎት ላለው ሰው ነው። ፍላጎት ላለው ወጣት፣ መሪ ለመሆን ፍላጎት ላለው ወጣት፣ ኢንቨስተር መሆን ፍላጎት ላለው ወጣት እነዚህ ናቸው መንገዶቹ። እምነት ሊኖር ይገባል። ኮሚት ማድረግ አለብህ ለምትሰራው ስራ ኮሚት ማድረግ አለብህ። እነዚህ ነገሮች በሙሉ ካረግን ነው መጨረሻ እንዴት ነው ሲሞቅ ሲበርዳችሁ እንደሚሰማችሁ ስሜት ያ ጎል ያ ዲዛየር ውስጣችሁ መንደድ አለበት። ውስጣችሁ ማንደድ አለበት። አሁን አንዳንዱ ተነስቶ እኔ ፍላጎቴ በቃ አሜሪካ መሄድ ነው ይላል። አሜሪካ መሄድ ምኞት ነው ወይንም ድሪም ነው። ከሄድክ በኋላስ ምንድን ነው የምትሰራው? እኔ ፍላጎቴ ሚሊዮነር መሆን ነው ይላል። ይሄ ጀስት ዊሽ ነው፣ ምኞት ነው። እና ከምኞት ዓለም መውጣት አለብን ማለት ነው። ያንን ትተን እንደ እሳት የሚንቀለቀል እንደ እሳት የሚነድ ፍላጎት ማዳበር አለብን ለምንሰራው ስራ ማለት ነው። ይሄ መጽሐፍ እንግዲህ ቲንክ ኤንድ ግሮው ሪች የሚለው መጽሐፍ የመጀመሪያው እንደ መጀመሪያ ፕሪንሲፕል የሚወስደው ሰክሰስፉል መሆን ከፈለጋችሁ የመጀመሪያው ስቴፕ እንደ እሳት የሚነደውን ፍላጎታችሁን ስቴፕ ባይ ስቴፕ ስፔሲፊክ ጎል አውጥታችሁለት ዲፕ ኢሞሽን እና ሪዝን ፈጥራችሁለት እምነት ፌዝ ፈጥራችሁለት ፐርሲስታንስ በሆነ ሁኔታ ፕላን አርጋችሁ ከዛ ደግሞ ኮሚትመንት ሰጥታችሁ ማሳደግ መቻል አለባችሁ ነው። እነዚህን ማድረግ ካልቻላችሁ ወደ ሰክሰስፉል ለመሆን የሚያደርሳችሁ ደረጃ ላደርሱ ትችላላችሁና ይሄንን የመጀመሪያው እንደ መጀመሪያ ፕሪንሲፕል እንድትከተሉት ነው ማለት ነው። ሲዝን 1 ይሄ ነው። ኢትዮጵያ ስር በዛ መንገድ ያለፉ ብዙ አሉ። ኃይሌ ገብረስላሴን ጠቅሼላችኋለሁ። እነ ሳሙኤል ታፈሰ የሆነ ኢንተርቪው ላይ ሰምታችሁታል። በቃ ውስጡ የሆነ ድንገት ከሰፈሩ የሆኑ ሰው የናየና ኮንትራክተር መሆን ተመኘ። በቃ ውስጡ ገባ። እሳቱ ተንቀለቀለ። ገብቷችኋል? እሳቱ መንደድ ጀመረ። የኮንትራክተር የመሆን በቃ ሪል ስቴትም ሆነ ምናምን እንትን ለመስራት ውስጡ እንደ እሳት መንደድ ጀመረ ማለት ነው። አቡነ ማትያስን ተመልከቱ። ጳጳስ ለመሆን እኮ እዚህ ደረጃ እኮ ለመድረስ ዝም ብለው ብዙ ሳክሪፋይስ አድርገዋል በህይወት። ሌላው ዓለማዊ ሰው የሚያደርጋቸውን ያስቀሯቸው በጣም ፈታኝ ነገሮችን አስቀርተው ነው እዚህ ደረጃ ላይ የደረሱት። እዚህ አሁን ኢትዮጵያ ስር የምታያቸው መሪዎቻችንን ብታያቸው በተለያየ ነገር በቢዝነሱ ሊሆን ይችላል። ዝም ብለው ከመሬት ተነስተው አይደለም እዚህ ደረጃ የደረሱት። ብዙ ነገሮችን አልፈው ነው። በጣም ግን ውስጣቸው የሚነድ ዲዛየር ነበረ፣ ፍላጎት ነበር እዛ ቦታ ለመድረስ። ያ ፍላጎት ከሌላችሁ
መሪ መሆን አትችሉም፣ ኢንቨስተር መሆን አትችሉም ማለት ነው። ስለዚህ ምንድነው እናንተ እንደዚህ እንደ እሳት የሚነደው ፍላጎት በአሁን ሰዓት? እስቲ እሱን ንገሩኝ። ከቻላችሁ ኮሜንት ላይ ጻፉልኝ። እንደ እሳት የሚነደው ፍላጎታችሁ ምንድነው? ለማሳካትስ እንዴት ነው የምትጥሩት? ያንን እንግዲህ የሲዝን 1 ኤፒሶድ 1 በዚህ እናቆማለን። የሚቀጥለውም ኤፒሶድ ሌሎችንም ሰሞኑን በዚሁ መጽሐፍ ላይ ቲንክ ኤንድ ግሮው ሪች የሚለው መጽሐፍን ነው በብዛት የምናየው ይህን ሲዝን እስክንጨርስ ድረስ። በአጭር ቀናቶች እንጨርሳቸዋለን። ሲዝን ሜይ ቢ 1 2 3 4 5 ኤፒሶዶች ሊኖሩት ይችላሉ እንደ ሁኔታው ማለት ነው። ስለዚህ ሰሞኑን በዛ መጽሐፍ ላይ ትኩረት አድርገን እንሰራለን። አንድ ሪኮመንድ ማድረጋችሁ ነገር መጽሐፉ በእንግሊዝኛም ኦዲዮ ቡክ አለው፣ በአማርኛም አለው ተተርጉሟል። ኦዲዮ ቡክ አለው ዩቱብ ላይ፣ እሱ ላይ ገብታችሁ በሰሙት የ8 ሰዓት መጽሐፍ ነው። አንድ ሰዓት ለምሳሌ መኪና ስትነዱ ምናምን 4 ቀን ውስጥ ትጨርሱታላችሁ። እንደዛ የሆነ ከሰኞ ለምሳሌ እስከ ቅዳሜ 5 ቀን ስትሄዱ 5 ቀን ስትመለሱ እሷን መጽሐፍ ለምሳሌ አንብባችሁ ብትጨርሱ ብዙ ነገር ትረዱታላችሁ። እኔም ማቀርብላችሁ መሰላችሁ መጽሐፉ አሰልቺ ሊሆንባችሁ ይችላል፣ ግን ዋናውን ኮር ፖይንት ነው እያመጣው። ምንድነው የመጽሐፉ ዋና ዓላማ፣ ከዛ መጽሐፍ ምን እንማራለን የሚለውን ነው ለማስረዳት ሞክረው ከሀገራችን ምሳሌ አንጻር ምናምን እያረኩኝ ጭምር ማለት ነው። ያንን እንትን ታረጉታላችሁና የመጀመሪያው ፓርት ያ ነው በዋናነት። በቃ እንደ እሳት የሚነድ ፍላጎት ያስፈልጋችኋል ነው ሰክሰስፉል ለመሆን። ስታርቲንግ ፖይንቱ መነሻው ፖይንቱ የሚሊዮን ብር ስለኖረ አይደለም፣ ሀብታም አባት ስላለ አይደለም፣ ምናምን አይደለም። እንደ እሳት የሚነድ ውስጣዊ ፍላጎት ዲዛየር ያስፈልጋል ነው ለምትፈልገው ነገር። እና ያንን ነው ዛሬ ማውራት የፈለግነው። እንግዲህ የሚቀጥለው ሲዝን 2 ላይ ደግሞ በሌላ ጉዳይ ላይ እናወራለን። ቴንክ ዩ ስላዳመጣችሁ።